ብዙዎቻችን ለጽሁፍ ፈተና ስንቀርብ ማድረግ የሚገባንን በቂ ዝግጅት ባለማድረጋችን ምክንያት በፈተናው ውጤታማ ሳንሆን እንታያለን። በዛሬው ቪዲዮአችን ለጽሁፍ ፈተና ስንዘጋጅ ማድረግ የሚገባንን 6 ቲፖች ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁኝ እንድትቆዩ እየጋበዝኩኝ እኔ እንድበረታ እርሶን ደግሞ ስለማይጎዳዎት ቪዲዮውን ሰብስክራይብ፣ ላይክ እና ሼር በማድረግ ይጀምሩት። ለጽሁፍ ፈተና ስንቀርብ ማድረግ ከሚገቡን ዝግጅቶች መካከል የመጀመሪያውና አንደኛው ስለ ፈተናው ማወቅ ነው። ፈተናው ምን አይነት ይዘት ይኖረዋል የሚለውን መገንዘብ ያስፈልጋል። ይህም ማለት ፈተናው በጽሁፍ የሚመለስ ነው፣ በምርጫ የሚመለስ ነው፣ በትሩ ፎልስ የሚመለስ ነው፣ በአዛምድ የሚመለስ ነው የሚለውን መገንዘብ ያስፈልጋል። ሁለተኛው የጥናት እቅድ ማውጣት ነው። ይህም ማለት ጥናታችንን መቼ እንደምናጠና፣ በምን አይነት ጊዜ እንደምናጠና በመከፋፈል ቀናችንን፣ ሰዓታችንን፣ ሳምንታችንን በመከፋፈል የጥናት ጊዜ ወስደን ማጥናት ያስፈልገናል ማለት ነው። ሶስተኛው ቲፕ ውጤታማ የሆነ ጥናት ማጥናት ማለት ነው። ይሄ ማለት አጫጭር ኖቶችን መያዝ፣ አስፈላጊ የሆኑ ኬይወርድ የሚባሉት ላይ ትኩረት አድርጎ ማጥናት፣ ለዚህም ደግሞ በቂ ጊዜ መመደብ፣ የፈተናውን ይዘት የት ላይ ሊሆን ይችላል የሚለውን ትኩረት አድርጎ ፎከስ አድርጎ ማጥናት ያስፈልጋል ማለት ነው። አራተኛው የጽሁፍ ችሎታችንን እስኪላችንን መለማመድ ነው። በፈተና ወቅት በፍጥነት ሳንርበተበት ሳንፈራ እንዴት ጽሁፍ ጽፈን ልንመልስ እንችላለን የሚለውን ከፈተና በፊት በጥናት ወቅት መለማመድና ያንን በየቀኑ ፕራክቲስ ማድረግ ያስፈልገናል። በዚህም ረገድ ግልጽ፣ ፈታኙ በቀላሉ ሊረዳው የሚችልና ሊገነዘበው የሚችለውን ጽሁፍ መልስ እንዴት መስጠት ይችላለሁ ብሎ ከፈተና በፊት መለማመድ ነው። አምስተኛው የአካልና የአእምሮ ዝግጁ መሆን ነው። በዚህም ረገድ አካላችንን ሪላክስ ማድረግ፣ በጠዋት ስንነሳ በተቻለ መጠን ኤክሰርሳይዝ ማድረግ፣ ለፈተና ከመሄዳችን በፊት አእምሯችንን ሊያነቃ የሚችል ነገር አድርገን መገኘት፣ ሌላው ደግሞ በቂ እንቅልፍ መተኛት፣ ለፈተና ከመቅረባችን በፊት ከ7 እስከ 8 ሰዓት የሚሆን ጊዜ ወስደን እንቅልፍ በቂ መተኛት አለብን። አብዛኞቻችን የምንሸወደው በዚህ ጊዜ ነው። በቂ እንቅልፍ ሳንተኛ ሌሊቱን ሙሉ ስናጠና እናድርና እዛም ጠዋት ላይ አእምሯችን ገንዝዞ ለፈተና ስንቀር የምናውቀውን ሁሉ መመለስ እንቸገራለን። ስለዚህ ከ7 እስከ 8 ሰዓት የሚሆን በቂ የእንቅልፍ ጊዜ ወስደን ማጥናት እጅግ በጣም መሰረታዊ ነገር ነው ማለት ነው። ሌላው አመጋገባችን ነው። እጅግ የሚያስጨንቁ ድብርትን የሚያመጡ ከበድ ያሉ ምግቦችን አለመመገብ፣ ቀለል ያሉ ምግቦችን መመገብ ያስፈልገናል ማለት ነው። ሌላው እና የመጨረሻው 6ኛው ቲፕ በፈተናው ቀን ማድረግ የሚገባን ነው። በፈተናው ቀን በዋናነት በመጀመሪያ የፈተናውን ትዕዛዝ መጠበቅ፣ ማክበር፣ በሰዓቱ መገኘት ያስፈልጋል። በሰዓቱ ከተገኘ በኋላ ጥያቄው ምን ይላል የሚለውን ደጋግመን አንብበን መረዳት ያስፈልገናል። ሁለተኛው በፈተናው ሰዓት ጊዜያችንን በአግባቡ የመጠቀም ነው። ጊዜያችንን ለምሳሌ ለአንድ ፈተና 2 ሰዓት ከተሰጠን ያ 2 ሰዓት በምን ያህል ጥያቄ እንደተሰጠንና እነዛን ጥያቄዎች ደግሞ በዛ ሰዓት ውስጥ እንዴት አብቃቅተን መመለስ እንዳለብን ወዲያውኑ ማኔጅ ማድረግ መቻል ማለት ነው። ሌላውና በጣም መሰረታዊ ነገር ፈተና ስንሰራ ከማናቀው መጀመር የለብንም። የምናቀውን መጀመሪያ መስራት። ከማናቀው ከጀመር ኮንፊውዝ እንሆንና ምን ማቅረብ እንዳለብን፣ ምን መረዳት፣ ምን መጻፍ እንዳለብን እንቸገርና ሁሉንም ኮንፊውዝ ሆነን ደንግጠን ተርበትብተን ልንሸወድ እንችላለን። ስለዚህ የምናውቃቸው መጀመሪያ መስራት መቻል አለብን ማለት ነው። በመጨረሻም በፈተና ወቅት ፈተናችንን ሞልተን ከጨረስን በኋላ ሪቫይዝ የምናደርግበት የምንከልስበትን ጊዜ መስጠት ያስፈልገናል። አንዳንድ ጊዜ መጀመሪያ የማናውቀው ጥያቄ ቆይቶ ሊመጣልን ይችላል። ስለዚህ ልናስታውስ ስለምንችል በቂ ጊዜ ሰተን ሪቫይዝ የምናደርግበት የሰራነውን መልስ የምንከልስበትን ጊዜ ማበጀት መስጠት
ያስፈልጋል ማለት ነው።